በመጣህበት ሀገር ማሯርጥ የምራው እንደውም የዴዚ እናት ሆን ሚጥሚጣ ነበር ይመቻችሁ። እውነት በጣም ተቃጥዬ ሳለቅስ ነበር ያደርኩት እውነታውን ስለማቅ ማለት ነው። እናትን በዛ ልክ እንደውም ድምፅ እንሁን የምር ዴዚ ሚጥሚጣ ትታቀን በሉ የምር ስታምር እኮ ድሮ ስትመጣ አሁን እኮ የለችም እኮ ቡርክ የእናት እርግማን በራሱ ገና ብዙ ነገር ትሆናለች ወደ ቀልቧ ካልተመለሰች። እውነት እናቷ ብቻዋን ያሳደገቻት ህይወት ራሱ የላትም እሷን እያሳደገች ማለት ነው። እንዴ መስኪን አስገቢያት አኒ ይታለች መስኪን አለች እኮ ቅድም ጀምራ አስገቢ ስትሽ ነበር። መስኪንማ ትሄድበት እንዴ መስኪንማ እንዴ እሷማ ካልሄደችበት አይጣፍጥም። ሰው የሚጽፈው ቀምሷት አለ እንዴ ምን አባቱ እኛ ምን እናውቃለን? ታወቁ ምን ይቀምሳታል ገና በስክሪን ነው እንጂ አይ ልጅቷ ይሁን ደግሞ ለዛሬ ቆይ አንዴ በእናትሽ አንዴ ለዚህ ኮሜንት ልመልስ። ቆይ ልጃችሁ ከሆነው የእሷ አሽቃባጭ ናት፣ እንተዋወቃለን። ታያት አንቺ ደደብ አማርኛ ተማሪ መጀመሪያ መደዱ መደዱ ማረጋይተን ነው ሀቢቢ እናት ሆነን ልጅ የሚባል ነገር አሳድገን ነው። አንዴ ላምሮስማኒን አላረጀንም። ስሚ አንቺ ስሚ ይኸውልሽ መደዱ ላይቀ ጭሱ ገደል ኧረ በእናትሽ ስምሽ እንኳን አስተካለሽ ጻፊ። አንቺ ደደብ አህያ ያልተማርሽ ቦርኮ ውጪ ከዚህ እንዳጽፊ ደግሞ እኛ ጊዜያችን ተጠቅመን አንድ አራት ልጆችን ወልደናል። ባንቺ እድሜ እንኳን አደረሳችሁ። ኧረ ተይ አንቺ በቃ እኔ ዛሬ ፈልገው ምን አባቱ የሚያመጣ ይሄ ህዝብ ካልሰደብሽ ጀምር ደህና አደርሽ እንደኛ ቤታን ስንቋን ወቅተን አስቀምጥናት። አሁን ደግሞ እነዚህ ለምኑ አንቺ እቺ ልጅ እኮ ወዟ ሁሉ ተመጠጠ። ማርያምን እኔ ንግግሯ ሁሉ የሚጣፍጠኝ ጠፋች። በጣም የሆነ አስጠሊታ ነው ያደረጓት። ወዟን መጣጣው በጎች እየገቡ ነው። ገባ በሉ ሁለተኛ በጎች ገባ በጋላት እንዴ ሳምሪ በጎች አሏት እንዴ? የሱ በጎች ብዙ ናቸው። ታያቸው ብዙ ሚዩት አድርጋቸው ወይ ስልጣን ደግሞ የጓያሽ ገለባ ካለ ለበጎቹ አቅርቡላቸው። እኛ መጥኛለሁ የጎመን አለ ሂዱ ብሉ ጨርሰናል። እዚህ ጋር ከሚጣ ውጪ ማለት ነው ሚጣና ሳምሪ ብቻ ናቸው። አማሪያዊት አይዶ ነው ሀያትም አላቅም። ሌሎቻችን እናቶች ነን። ገባችሁ? እናቶች ነን። ስለ ልጆቻችን ፊውቸር ወደፊት የምናይ ወደኋላ አይደለም። ስለዚህ የዴዚ እናት ስለተሰደበች ስለተቋሸሸች በዚህ አንድ ወጠጤ ፍየል የመሰለ ልጅ መቋሸሻ ኢንፎርሜሽን ላይ የለውም። ሀንቹ አስረዱኝ። ማርያምን የለውም በዚህ ሰሞን ኢንፎርሜሽን ላይ ምን ሆና ነው? እኔ ገና ፊቴንም አልታጠብኩም። ድንገት ስገባ ነው ተናድጄ የገባሁትና መልካም ቀን ይሁንላችሁ። ይሄ ልጅ በህይወቷ ከገባ ጀምሮ ማለት ነው እናትና ልጅን ማለያየት ነው የጀመረው። መጀመሪያ ዴዚ አዲስ አበባ ነበረች። ከአዲስ አበባ አስመጧት። ብዙ ፕሮጀክት ይዘው ነበር ከእናቷ ጋር ስራ እየሰሩ። እንደውም ማለት ነው ዴዚ በጣም በኢትዮጵያዊነቷን የምትወድ ብዙ የተቸገሩ ሰዎችን መርዳት ነበረ ፍላጎቷ ማለት ነው። ያን ሁሉ አስተቶ ኢትዮጵያ ብዙ የጎዳና ልጆችን ትረዳ ነበር። እውነት ለመናገር በዚህ ማንነቷ ነው የምናውቃት፣ በዚህ ጨዋነቷ ማለት ነው። እና ያንን ሁላ ነገር ይሄ ልጅ በቲክቶክ ያው እንደዚህ ፍቅር ሲያጫውተው ልማዱ ነው። ከዚህ በፊትም ኤርትራዊ ሴት ጋር እንደዚህ ሁላ ነገር ይሄ ልጅ ቲክቶክ ያው እንደዚህ ፍቅር ሲያጫውተው ልማዱ ነው። ጋይስ ታፕታፕ አድርጉ እስኪ፣ ዝም ብላችሁ አትቀመጡ። ብር ይቆጥራል እኮ ታፕታፕ እና እንደዛ አድርጎ ታፕታፕ አድርጎ ጋይስ ብር ይቆጥራል ምናምን ብሎ እንትን ይላታል እያታለላት። ከዛ እናትዬቱ ደግሞ አይሆንም ጊዜሽን እንትን በይ ምናምን ሲላት እሱ እናትዬቱ ይቅር ተሳድቦ ልጅቷን አስጠፍተው ትኬት ልከው ከእህቱ ጋር ሆነው ወደ አሜሪካ እንድትመጣ አደረጉ። እና አሁን አላማቸው ምንድነው? ወስደው ህይወቷን ማበላሸት። እናት ደግሞ በቃ በፊት ሰው ታከብራለች። ሱሱ ግቢና አስረጂ። ውሸት ሆነ እና አስረጂ። ሱሱ ብቸኛዋ ነች ምናምን ነገር ግቢና ናቸው። ለነዚህ ይሄ ህዝብ እንዴት ነው የሚያመቻቸው? እውነቱን እኮ የእሱ አሽቃባጭ ናቸው። ታያቸው። እኛ እኮ ይሄን በግ እንዴት እናሰጥ ነው? የሰው ፎቶ እንደ አህያ ተሸክመው ሲዞሩ ይውላሉ። ጭነት የተጫነች አህያ ይመስል የሰው ፎቶ ለጥፎ የሚዞሩ አህዮች እኮ ናቸው ያስቸገሩን። አሁን የምር የሰው ፎቶ ውሸት ከሆነ እኮ ማለት ነው ሰው በአደባባዩን ስህተት እንኳን ቢኖር እውነትና ውሸትን ለመለየት እናንተ የምታውቁት በአደባባይ ውሸቱን የእሱን ውሸት ለማወቅ ማነሽ ሱሱና ሌሎቹ ማለት ነው። እናትየዋን ከፍ ዝቅ የሚያደርግ ንግግር ተናገረ ማለት ይሄ ልጅ
አተላ ነው አለቀ በቃ። እንዴት ነው ከጠላው ከታች አይደል የሚዘግጠው? ስለዚህ እንደዛ ነው ገባሽ? ሱሱዬ ከቻልሽ ጠላ ለማድረግ ሞክሪ። እየጠለለ የነጣ እየመከራችሁ እየገሰጻችሁ በነገራችሁ እያላችሁ መልሱት። ካልሆነ ግን አተላችሁን ይዛችሁ ሂዱልን። ወይ የሰውና የሚቃወሙት እነዚህ እኛ እኮ ይለያዩ አይደለም ይለያዩ አይደለም። እናቷ በአንድ ወጠጤ ማሪ እነዚህ እናት ተቃውመው የሚሳደቡ ሴቶች አረብ ሀገር ቁጭ ብለው ወንድ የሚገዙ ዱርዮች፣ የእናት ክብር ያልገባቸው እናትነት ምን እንደሆነ ማያውቁ እንጂ እናት ምናምን ማየት የሚመቻቸው ሰዎች ናቸው። እናት ስሜታቸውን በሰው ላይ መጨረስ ልጇ እናት ልጇ የምትኖረው ህይወት እንደ ነብይ ታውቃለች። ማን እንደሚሆናት ማን እንደማይሆናት ማን ለቁም ነገር እንደሚፈልጋት ይሄ ለእናት እግዚአብሔር የፈቀደላት ነው። መቅዲ እዚህ ጋር አይደለም ይለያዩ አይደለም፣ ግን እናቷን ዲስሪስፔክት አታስደርግ። ላይቭ ላይ የትኛውን ቦታ ላይ ኢቭን አንቺ ኢንስታግራም ላይ ራሱ እየጻፉ የሚፖስቱት እናቷን በጣም ዲስሪስፔክት የሚያደርግ ነገር ነው። እናት ደግሞ ክብር አላት። እኛ እናትሽ ማለት ነው አሜሪካ እንኳን የምትኖር አትመስልም። ዴዚ የምር ልታፍሪ ይገባል። አንቺ የ21 ዓመት ወደል ሆነሽ እናትሽ ግን የጥቁር ነጭ ሆና እዛ ጋር እየኖረች አይተሻታል አይደል? ምን እንደምትመስል እናትዬ አሜሪካ ራሱ የምትኖራት ነው። ያ ማለት ላይፏ ጥሩ ስላልሆነ ለአንቺ ዋጋ እየከፈለች የኖረች እናት ሌላ እንኳን ትዳር እንዳልመሰረተች ስታወራ ሰምተናል። ሶ ይሄ ደግሞ የአብዛኛው ሴት ልጅ ኑሮ ነው እና በጣም ክፍል ነው። ወልደሽ እዛ ዙባላ ውስጥ ስለጣሽ የእናትነት ስሜት ስለማይሰማሽ ሱሱ ብቸኛዋ አንቺ ባለጌ ወራዳ ቆሻሻ ውጪ ከዚህ ውጪ እዚህ ቤት መታችሁ እናት ያልሆናችሁ እንዳትኮምቱ። እናንተ ውጡ ከዚህ ያልተማራሉ። አብርሽ የቄራው በጣም እናመሰግናለን። በእውነት እውነቱን ማወቅ የምትፈልጉ ከሆነ እኔ ያለሁ ሌሎች አሉ የኔ ግሩፖች። እናት ናት። እዚህ ጋር ራሱ ማን ነው አግቢኝና አሜሪካ ውሰጂኝ ይላል አሉ። አይገርም? ብቻችንን ስንዳረቅ ነበረ ሚዲያ ላይ እንድትወጣ ራሱ አንፈልግ። ምክንያቱም አብርሽ መቼ ነው የምትሄድበት? አብረን እንሄድበታለን እንድጠራ ቤተሰብ አንተ ደግሞ የምትገባው ምንም ስትኖር ነው። ስሙ እየተደማመጥን ፍሬ ያለው ስድብ እንስደብ። የሆነ ውስጣቸውን የሚሰርስሮ የሚገባ ማለት ነው። ሂጂበት መግዲ የምር የስድብ ፍሬ እግዚኦ ደግሞ ተስከፋ ሻይ እውነት በጣም ያለው ስድብ እንስደባችን አይደለም። አብርሽ የቄራውን ሳቢው አስገቢ አብርሽ ይሄድበት እንሂድበት አቦ እንሂድበት እየተደማመጥን እንሂድበት። ምድረ ጋለሞታ ማለት ነው። ባል እናንተ እንዴት ነው ዜድ መካሪ ሽማግሌ ሆና ገስት የምትቀመጠው? ዜድ ስታራማ እናታነኝና በሉ እስክቱ አሁን እስክቱ አብርሽ ሊናገር ነው። ኻላስ ሚዩት አድርጉ። እስካሁን ለፈለፋችሁ ስንት አሙሉ ፍሬ የሌለው ወሬ። ኧረ እባክሽ እንኳን አደረሳችሁ ብያለሁ። በመጀመሪያ ሁላችሁ እንኳን አደረሰን። አብርሽ እናከብራለን። አብርሽ እንኳን አደረሰን። አብርሽ በዚህ አጋጣሚ በጣም ማከብረው በጣም ወንድሜ ቤሩት ማቀው ወንድሜ ስለኛ ስለ መዳም ቅመሞች ወገቡን ታጥቆ ሳይሰለቸው ጌም ሳይጫወት ጥቅም ሳይፈልግ በጣም ማከብረው ወንድሜ ና ሚዩት ያዝኩል ብልት ያለ ተሳደበ። አይ እኛ በስድብ መች እናምናለን ብለሽ ነው። አሁን እኮ እኔም ያው መሄድ አይቀርም። ሳየው ማታ በጣም ተናድጄ ነበረ። ማታ ደግሞ ወደ ዩቲዩብ መግባት አይቻልም። አሁን ይረገጣሉ፣ ችግር የለውም። እዛ ላይ ግን እዚህ ጋር የምነግራችሁ ነገር አሁን ያነሳችሁት ርዕስ ተመችቶኛል። የመጀመሪያው ለምን የፈለገ እኔ አሁን እዛ ላይ ሄጄ ይረገጣሉ፣ ማንም ይሁን ማንም። ግን ከመርገጤ በፊት አንድ እውነት ልንገራችሁ። እዚህም ካላችሁ የእሷን እናትየውን የምትረግጡ ምናምን ካላችሁ እመኑኝ፣ እናት ናት። እናት ለልጇ እሷ ታውቃለች አስፈላጊውን። እሷ ናት ፈተና የምታየው። እዚህ ያደረሰቻት እቺ ልጅ ገና ፋይሬጅ ላይ ነው ያለችው። የመጀመሪያው እንድትረዱት የምፈልገው። በሁለተኛ ደረጃ ደግሞ ቲክቶክ ማለት ደግሞ ጉሊት ነው። ጉሊት ውስጥ ሰብስባችሁ ይሄ ምድረ ጉሊታ ምን ሰብስባችሁ አላማ የሌለውን ሁሉ እናትን እንደዚህ ቁጭ አድርጎ እስኪናገሩ ድረስ እነማን ናቸው የተናገሩት? እነማን ናቸው? በመጀመሪያ አላማ የሌላቸው ምድረ ኩታራ፣ ስለ እናት ክብር የማያውቁ ሆድ እንጂ ጭንቅላት የሌላቸው ጊፍት ለማኞች ናቸው። እቺ ልጅ ባለማወቋ እናቷን እዚህ ጋር ሚዲያ ላይ ላይቭ ላይ ያስገብታ ከማንም ኩታራ ጋር እንድታወራ አረገቻት። ሚስጥሯን እንድታወጣ አረገቻት። በሚገርም ሁኔታ ያኔ ምን ያህል መስዋዕትነት የከፈለችው እናትየውን እኛ እናቀውም። እናት ናትና እሷ ታውቃለች። እኛ የምናውቃት እቺን ፋይሬጅ ያለች ወጣት እቺን ሚዲያ ላይ ነው የምናውቃት። እናትየዋ ግን መስዋዕትነት ሪል የሆነ ህይወት ኖራ
ህይወቷን ትዳር ይኸው አሁን ስትናገሩ ነበር። ትዳር እስካለመያዝ መስዋዕትነትን ከፍላ ነው እዚህ ያደረሰቻት። ገባችሁ? ስለዚህ እዚህ ጋር እንደውም ቪዲዮ ለመስራት አሁን ልገባ ነው አውቃለሁ። ስፈልግ ነበርና ቲክቶክ ላይ ከዮኒ ማኛው ጀምሮ እስከ ታች ድረስ ያሉት እስከ የጊፍት ለማኞች ገብተው እሷን ነው የሚደግፏት። ለምንድን ነው የደገፏት የሚለውን ደግሞ ማሰብ አለባችሁ። የደገፏት ምንድነው? መጠቀሚያን ያደረጓት። እቺ ልጅ በጣም ታዋቂ ሆና ነበረ የሆነ ጊዜ ላይ ካስታወሳችሁ እና በጣም ሁሉም ሰው በቃ ገስት እየሳባት በጣም ቫይራል የሚወጣ ቪዲዮ ነበር የሚለቅመው የነበረው። የሚፈልጉት እነሱ ቫይራል መውጣት መታወቅን እንጂ ስለ እናትየው ያሳለፈችው እቺ ልጅ ለዚች ልጅ ያሳለፈችውን መስዋዕትነት የከፈለችውን ዕዳ በፍጹም የሚረዳ አይደለም። እዛ ገስት ላይ ቁጭ የሚለው ጊፍትና ኦሁ ማለት ብቻ ቫይራል እንዲወጣላቸው ሪከርድ ስለሚደረግ ብቻ ስለሚያውቁ በቃ እንደምታውቁት ነው። እናንተ ታውቁታላችሁ። ለእናንተ መቼም አልነግራችሁ። ቫይራል የሚወጣ ቪዲዮ ላይ ማንኛቸውም የጊፍት ለማኞች አሉ እዛ ቦታ ላይ ተሰብስበው የሆነ ቶፒክ ከተነሳ ቶፒኩን ይዘው ስርዓት ባለው መንገድ ወይም ደግሞ እናትን በሚያከብር መንገድ አሁንም ቢሆን የሚጠላ የሚጥላኝ ምንም ይበለኝ እናት ናት። እናትን ማክበር ግዴታችሁ ነው። እናትን አንቺ ቺቺኛዋች ማን ነው ስሟ? ዴዚ ነው። እኔ እኮ ብዙ እንትን አላትም። እናትሽን ካላከበርሽ ማንም ሊያከብርልሽ አይችልም። እናት ስትከበር ነው አንቺም የምትከበሪው። ሚዲያ ላይ ወጥተሽ አሁንም ቢሆን እኔ የምለው ነገር ቢኖር ይቅርታ ጠይቀሽ ይህንን ውሪሽን እዚህ አላማሽን ሊያሰናክሉ እናትየው ስትናገር ሰምቻታለሁ። አላማዋን ሊያሰናክሉ እነዚህ ልጆች ቆርጠው ተነስተዋል። አስጠፍተው እስከ ለመውሰድ ከትምህርት ሁሉ አሰናክለዋታል። እኔ የከፈልኩትን መስዋዕትነት እኔ ነኝ የማውቀው። ይሄ ሚዲያ ሆኖባት ነው ወደ ሚዲያ የመጣችው እናትየው። ይሄ ሚዲያ ሆኖባት ጎትታ ስላመጣቻት ኦልሬዲ ሚዲያ ላይ ልጇ ታዋቂ ስለሆነች ብቻ ና እንጂ ማንኛውም እናት ወይም ቤተሰብ ሚዲያ ላይ ወጥቶ በዚህ ልክ ሊወርድ አይችልም። በዚህ ልክ ከማንም ውሪ የቲክቶክ ጊፍት ለማኝ ጋር ቁጭ ብሎ ወርዶ ስለ ልጁ እኔ አቀላታለሁ ስለ ልጅሽ እያለ ሊያወራ ማንም መብቱንም አይሰጠውም። ከየት ሞራሉን እንዳመጡት ራሱ ገርሞኛል። ከየት እንዴት እናት እንዴት እኔ ከልጅሽ በላይ እንዴት እኔ አቅልሻለሁ የሚል ህብረተሰብ እንዴት ሊፈጠር ቻለ? ቲክቶክ ላይ ያሳዝናል። እውነት ይሄ እውቀት አይደለም። ይሄ ድንዝዝና ነው። ይሄ ስግጥና ነው። ይሄ አጉል የልብስ አራዳ መሆን ነው። እናቷን ማክበር አለባችሁ። በቃ ይሄንን ነው እኔ የምለው። አሁንም ብዙም እንትን ማለት አልችልም እዛ ስለሚረገጡ እባካችሁ ይሄንን ቶፒክ እንዳትለቁት። እናህና ማሩ በትክክል እቺ ልጅ እናቷን ይቅርታ ጠይቃ ምረውሪዋን ማስንትን ማለት አለባት። ከእናት በላይ እኔ ልንገራችሁ ይሄን የምላችሁ እኔ በእናቴ በህይወት ብትኖር ኖሮ እግሯን እያጠብኩ በዚህን ሰዓት እዚህ ደርሼ እግሯን እንዲያጠብኩኝ እንደው ለሰከንድ እንደው ወጣ ከመቃብር ባገኛትና ባኖራት ነው። ሳለቅስ ነው ያደርኩት። በእውነት ነው የምልህ። እውነታውን ባላቅ ነው ያደርኩት። በጣም ያሳዝናል። ሳለቅስ ነው ያደርኩት። እናት የሌለው ሰው ያውቀዋል የእናትን ነገር ማለት ነው። ማንም በእናት ልክ ሊያስብልህ አይችልም። ማንም እውነታውን ደግሞ እናውቀዋለን። ይቺ እናት አሁንም ቢሆን የልጇን ደስታ ሳትፈልግ ቀርታ ሳይሆን ህይወቷ እንዳይበላሽ ላይ ማለት ነው። ኢንስታግራም ላይ ደግሞ የምትለጥፈውን አይተካዋል። ኢንስታግራም ላይ አካውንቷ እሷ ጋር አይደለም ሌላ ሰው ጋር ነው። ሌላ ሰው ነው ማኔጅ የሚያደርገው እና የሚለጠፈው እናትየውን ብታይ እሱ ማለት ነው ልጁ የሚለጥፈው ልጁ የራሱን ኢንስታግራም ላይ ራሱ ወይዘሮ ዝናሽ ወይዘሮ ቲና እንከባበር ብዬሻለሁ አርፈሽ ውጭ በያለ ወይስ ራሱ ካለ ላስደምጣችሁ እችላለሁ። ችግር የለም። ብዙ መረጃ አለ። ልሽሃለሁ አንጠለጥልሻለሁ። ኢንጂነር ልጅ እኔ ጀነራል ልጅ ነኝ። አንድ እስቲ ሚዲያ ላይ ውጭና እያለ እስከ እህቱ ነው ማስፈራሪያ ሲያደርግባት የነበረው ማለት ነው። ብዙ ነገሮች አድርገዋታል በልጇ እንድትጠላ በቃ ሰው እንዲጠላት ነው። አሁን መጨረሻ ላይ ሂጂ ተብላለች። ሂጂ ብላታለች። ጄኔራልነት እና የጄኔራል ዘርነት ገደል ይግባ። እኛ የምንፈልገው አንድና አንድ እናት ትከበር ነው። በቃ እናትን ማክበር የማይችል ሰው ደግሞ በሚዲያ ላይ በምድረ ገጽ እንዲኖር አንፈልግም። ገባችሁ? ምክንያቱም ትውልድ የሚፈጠረው ትውልድ የሚወጣው ከእናት ነው፣ ከእምዬ ነው። ምንም አይነት ጨካኝ ሴት ብትሆን፣ ምንም አይነት ጨካኝ ወንድ የሰው ልጅ ቢሆን በእናት ላይ የሚጨክን ሰው ከሆነ እሱ ለኔ የወረደን ሰው አይደለም። ገባችሁ? ከእናት የተፈጠረ ሰው ለእናት ትንሽም ቢሆን ክብር ይኖራል።
ትንሽ እንደው ተውት ሌላው ሲጀመር ማለት ነው። አላማቸው አንድና አንድ ታርጌት ያደረጉት ልጅቷ ላይ መረማመጃ ሆነው ራሳቸውን ካሳደጉ ራሳቸውን ከለወጡ በኋላ ልጅቷን አደኖ ሜዳ ላይ መጣል ነው። ገባችሁ? የፈለጉት ማለት ነው። ያ ደግሞ መቼም አይሳካላችሁ። በፊት ስራ ትሰራ ነበር፣ ኢትዮጵያ ነበረች፣ ለብዙ ድሃዎች ምድረስ ልጅ ነበረች። ያን ሁሉ አስተሳሰብ ጋር ከሆነች ጀምሮ ምንም ስራ እየሰራች አይደለም። ገባችሁ? እኛ ማልቀስ ነው ወጣቶቹ እንደ ሴት ልጅ የምንከራከረው እንደ ሴት ልጅ፣ እንዲሁም ደግሞ ልጆች ያላቸው ደግሞ እንደ እናት ሆነው፣ እኛ ደግሞ እንደ ልጅ ገባችሁ? እንደ ልጅና እንደ እህት ሆነ ነው የምንከራከረው። እዚህ ጋር ልጅቷ ተይዛለች አሁን ላይ ማለት ነው። ያለችው በእነሱ ዙሪያ ነው። ሁሉ ነገሯ በእነሱ ቁጥጥር ስር ነው። ገባችሁ? አሁን እዚህ ጋር ይቅርታ ልጠይቅ የሆነ ነገር ላርግ ብትል የምትሆንበት ቦታ ላይ አይደለም ያለችው ልጅቷ ሲጀመር ማለት ነው። እንደምረዳት ከሰውነቷ መረዳት ትችላላችሁ። ይቺ ልጅ ኢትዮጵያ ስትገባ ምን ነበረች? እንዴት ነው ፍምስናዋ? በእያንዳንዳችን አካውንት የሌለችበት እኮ የለም። ያም እየሳበ የራሱን ልክ አብርሽ እንዳለው የራሱን አካውንት ማሳደጊያን ያደረጋት ያም ይሁን ኦኬ፣ ለእሷ ጠቅሟት ነበረ እኮ። ግን ደግሞ መጨረሻ ላይ የማይሆን ነገር ላይ ስትወድቅ ህይወት አሁን ላይ ምን እንደሆነች ማለት ነው። የልጅነት ወዟን ሰው በሰከንድ ሳምሪ፣ እኛ በፍቅራቸው እኮ ችግር የለብንም። እኛ አሁን ዴዚን ጀጅ ማድረግ አንፈልግም። ቢኮዝ ለመሰለሽ በፍቅር የለብኝ። ግን እናት በዛ ሁኔታ በቃ እናት ታውቃለች። ልጄ እንደዚህ አታርጊ፣ ትምህርትሽን ተማሪ፣ ስራ ስሪ፣ ራስሽን ጠብቂ። ለምንድን ነው እኛም ችግር የለብንም። እናትን ይቅርታ። ይሄ እኮ ፍቅር አይደለም። ይልሽ ይሄ እኮ ፍቅር አይደለም። ፍቅር እኮ ላይቭ እንደዛ ስታለቅስ የነበረው እናትሽን ሪስፔክት አድርጊ፣ እናትሽን ይቅርታ ጠይቂ፣ ከወንድ በፊት እናትሽን አክብሪ ነው ያልናት ሲጀመር ማለት ነው። እና እንደዛ ይኸውልሽ አሁን እኮ እዚህ ጋር ማለት ነው ፍቅር እኛ በፍቅር መቃወም ሳይሆን መጀመሪያ ፍቅር አደጋ ላይ ቢወድቀው ቤተሰብን ፍቅር ምንድን ነው ሪስፔክት ያደረገለት ነው። ፍቅር አደጋ ላይ መጀመሪያ ፍቅር ምንድን ነው? እናንተ እናትን ያላከበር ፍቅር መከባበር ነው። ለኔ ባይዘዌ ማለት ነው። ሳምሪ ወንድ ልጅ ማለት ነው። ጋብቻ የአብርሽና የሩታ ጋብቻ አልመሰለብሽ? ላ እነሱ አይደለም እነሱ እነዚህ ደግሞ የሚዲያ ነው። ሳምሪና ፋኒ አሉ። ስንት ስትለው ፋኒ አንድ ቀን ተናግሮ ያውቃል? ይሄ ልጅ ገብርኤልን ይኸውልሽ ማርያምን አማራዊ ሚዲያ ላይ ባለ አሁን ፋኒ ከልቡ አማች ነው። ጂጂ እንደዛ በአፏ ስታራበት እስከ ወንድ አካላቱ እየጠራች ስትሰድበው በጣም አክብሯት በጣም አንገቱን ደፍቶላት የኖረ አማች ነው። ይሄ ግን ገና ፍየል ከመድረሷ ቅጠል መበጠሷ ምንም ሳይታወቅ እኮ ጂጂን የመሰለች ባለጌ እናትን ፋኒ አክብሯል። የዴዚ እናት ደግሞ ልትከበር ይገባል። ስርዓት ያላት እናት ናት። ገብቶሻል? ዴዚ ናት እስኪ ውሻ ነው የመሰለችው። ጨዋ እናት ናት። ማታ አይታችኋል? እንደዛ ከበው 21 ዓመት ሙሉ አስርበሻታል። ምን ማለት ነው? አሁን ይሄ በአሜሪካ ያደገች ልጅ ተርባ እንዴት ነው የምትኖረው? ትናንትና 5 ወር አሁን እኮ ልባችሁ አይደማም? በዚህ ልክ ነው ታውቂያለሽ? ስሚ ተርባ የሚሉት ምን እንደሆነ ታውቂያለሽ? ይሄ ፒፕል ሳህን ሙሉ አልጫ አተርክክ፣ ቀይ አተርክክ፣ ምስር አተርክክ፣ አልጫ አተርክክ ላይቭ ላይ በላሽ እየበላሽ ነው ይላት ነበር እኮ ሁሌ 24 ሰዓት አንቺ ስትበይ ነው ሲላት እኮ ማስረጃ አለን እኮ ላይቭ ላይ ስንት ሪከርድ የተደረገ ነገር አለ። ዘና ብላ እንደምትለው ልጁ አይደለም በቀን አንዴ በፊት ራሱ ፍቅር ሳይጀምሩ በፊት ማለት ነው እናቷ አለች ተገትራለች። እናቷ ቲክቶክ ስለሚዘጋባት ትቀመጣለች ብዙ ጊዜ እንዳይዘጋባት አብራት ቁጭ ብላ ነው ከብዙ ልጆች ጋር ከነ ዴቭ ጋር ከነ ቦሎኒያስ ጋር ከነ ጆሲ ጋር ብዙ ልጆች ጋር ትጫወታለች። ይሄ ግን ሰገጤ ሲገባ ሁልጊዜ ማለት ነው አንድ ቀን እወድሻለሁ ልላት ነበር እናቷ ተገትራለች ብሎ በትግረኛ ሲያወራ እናትየዋ ትሰማለች ትግረኛ ትንሽ ትንሽና ለምን እንደዚህ ያደርጋል ምናምን ብላት እናቴ ጀግና ናት ይቅርታ ጠይቃት ብላ ያለችው ሪከርድ አለ ዩቲዩብ ላይ ራሱ ማለት ነው። የኔና ጀግና ናት ባለችበት አንደበት አሁን ምን ነው እናቴ አስርባኛለች ብላ የመጣችበት በምን ምክንያት ነው? ስለተከበበች እየተመከረች እናቴ አስርባኛለች ብላለች እንዴ? እሷ ኢንስታግራም ላይ የሆነ በቃ እሷ ናት እንዴ ያለችው እነሱ እንጂ ምን ብላ ጽፋለች? አው ማስረጃ አለን አሉ እኮ በቪዲዮም የድምጽ ኦኬ። ግን ሀና ማሩ ወንድም የላትም እንዴ? ግን ቆይ አላት ወንድም ህጋዊ ወንድም ምናምን የለም አላት ከሱ በላይ ከሷ በላይ የዋገዳዋን እንዲላሉ ምን ማረግ ይችላል? ኖ አይደለም። እሱን ወንዱን ደውሎ ማናገር ነው እንጂ ላላ ደውሎ ማናገር ነው እንጂ ይሄ እኮ የቤተሰብ ክብር ነው። እንደ ገለዋለሁ አሜሪካ እንደ በእናቴ መጥቶ ማንም ይሁን እንዴ አንገቱን ነው የምቆለምመው እንዴ
ለምን አፍጋኒስታን አይኖርም? በእናትማ ቀልድ የለም። ኢትዮጵያዊ ነኝ እንኳን ማለት የማይዝልጥ እኮ ነው። እኛ ወደዛ ነገር አንገባም እንጂ ለዛ ነው እናቲቱም የጠላችሁ። በቃ ይሄ ምንም ታሪክ የለውም። ጀስት ሰው ኢትዮጵያ ምናምን ቢወስዷት ነገር የማይፈልግ ሰው ነው። የውጭ ፈረንጆች ምናምን ሲጠይቁ ግን አንድ ጥያቄ ሊጠይቃችሁ፣ ከእናት በላይ ለልጅ የሚያስብ የሚያውቃል? ግን አራብርሽ እናት ይወልክ ያውም እነዚህ የሚዲያ ውሬዎች አብርሽ እናት ከመነሻ እስከ መድረሻ እንደ ነብይ ታውቃለች ልጇን። መግዲ አንዴ ቆይ ምን እንደሚደላት እኔ በጣም የገረመኝ ምን እንደሆነ ታውቃለህ? በጣም የገረመኝ እቺ ዜድ ቤሩት እናንተ ጋር ያለችው እቺ ሰካራ ማለት ነው። ላይፍ ላይ ሰው ፐርሰናሊ እንኳን ላይፉ ቆሻሻውን ደብቆ ነው የሚጠቀመው ማንኛውም ሰው። ሁላችንም እሱ እኮ በነገርሽ ላይ ቆይ እሱ እኮ ወንድ ነው። እናቷን ጄስ ወንድ ነው። እንዴት አንቺ ዘነበ እኮ ወርቅ ነው፣ ወንድ ነው፣ ሴት አይደለም። ስለ እናት ክብር አያውቅም። እንዴት ሆነሽ ነው ከሴት እኮ የእናትነትን ሚስጥር ወቅ ምትይው? አያውቅም። እሱ ሲያረጠርጥ ወንበዴ ነው። ሲጀመረ ሀና ማሩ ምን እንደሆነ ታውቃላችሁ? አነጋገሩን ትሆኑን ግን ሰምታችሁታል? ልጁ ሲያወራት የሆነ ሰዓት ላይ ስትከራከረው አንተ እኮ እንትን ደውለህ በቮይስ ነው በምናምን የሆነ ነገር አስፈራርቷት ነው ምናምን የሆነ ነገር ብሏል። ከዛ አውጪ እስኪ ቮይሱን ገና ይቅርታ መጠየቅ አለብሽ ልጅሽን 20 ዓመት አስረበሽ ምን አይዳ ምን ማን ነው ይሄ? ምንድነው ይሄ? ምንድነው ያኔ እናት እኮ ከየት የመጣ ውሪ ነው? በመድኃኒዓለም እሱ ነው ያበላት። አንድ ቂንጬ ለማግኘት እናትን መርገጥ አለበት እንዴ? የምር ደግሞ እኮ ቀምሶልኛ ዘመዶቹን እየሰበሰበ ፎሎ ሲያደርግ ነበር። ጌም ይጫወታል፣ ብር ይሰበስባል። የሱ ፋኖች አሉ፣ ብር ሳይቀር ይልኩለታል። የአረብ ሀገር ሴቶች የሱ ፋኖች ማለት ነው። ማስረጃ አለን ብዙ። በዚህ በሊቢያ እውነቴን ነው፣ በሊቢያ ስደተኞች አማካኝነት በሱ ብዙ ብር ልከውለታል። ከዚህ ያልወጣ እንዴት ነው? እናት ራሱ እኮ ልጇን ለደህና ሰው ነው አይደለም የምትመኘው? እዚህ አሜሪካዊ ሆና ናና ደግሞ አክብርላት ልደቷንም ና ተብሏል። ወረቀት የለኝም ማለት ልጅቷን ወስዶ በቃ ካሜራ ገጥሞ ምናምን ከእህቱ ጋር ሆነው ሊፈምሱባት የሆነ ጨዋታ ሊጫወቱ ነው እኮ። አይመለከተንም፣ ግን እናትን አለማክበሩ ነው። ከሁሉም በላይ እናትን ለማስጠላት የሚያደርጉት ነገር በጣም ያማል። በዚህ ልክ ለፍታ በጣም የምር እኛ ዴዚ ነው ያሳደገችው እናትሽን አስከብሪ። ልጅቷ እኮ በነገራችሁ ላይ በጨዋታም ቢሆን ጅቦ ቤት ገብታ ትልቅ ሰው አክብር ምናምን የምትል ናት። የሆነ ነገር አስነክተዋት ነው እንጂ በሰላም ልጅቷ እናቷን በዚህ ደረጃ አሳልፋ